ሰላም ሰላም ውድ ኢትዮጵያውያኖች እንደምን አላችሁ? ኪን ኢትዮጵያ በራሽያ በነበረው ፕሮግራም ከጨረሰ በኋላ በእረፍት ሰዓት የራሽያ ከተማ ዋና ከተማውን ጉብኝት ያደረገን ነበረንና ይሄ የምትመለከቱት የሞስኮ ዋና ከተማ ነው። የራሽያ ዋና ከተማ ማለት ነው። በስተጀርባ በዛ በኩል ከተማውን ዞረን እየተጎበኘን ነበረና የአሌክሳንደር ፑሽኪን ወይም አሌክሳንደር ፑሽኪን የሚባለው ታላቁ ሰው ሩሲያውያኖችን ኢትዮጵያ ጋር እንዲገናኙ ወይም ኢትዮጵያና ሩሲያ በጣም ወዳጆች እንዲሆኑ ትልቅ ሚና ያለ ሰው እንደሆነ ነው ሲያስጎበኙን የነገሩን። እና የሱ ሐውልት አካባቢ ነው የምንገኘው። አሁን በስተጀርባው ሐውልቱ ይመጣል እና በጣም ደስ የሚል ጊዜ ነበረ ያሳለፍነው። ሩሲያውያኖች ኢትዮጵያውያንን በጣም ነው የሚወዱት። ያው ብዙ ቦታዎቻቸውን አስጎብኝተዋል። በተለይ ከሃይማኖት ጋር ተያይዞ ብዙ ቦታ ታሪካዊ ቦታዎች አሉ። የዓለም ሕዝብ በጣም ለጉብኝት የሚመጣበት ከተማ ነው። ይኸው እንደምትመለከቱት ይሄ በስተጀርባ ያለ ሐውልት የአሌክሳንደር ፑሽኪን ሐውልት ነው። ይህን ሄዳችሁ ማየት አለባችሁ ብለው ነው እዛ ቦታ የወሰዱን እና ከዛም ባሻገር በርካታ ቦታዎችን ተመልክተናል። የእውነት በጣም ታሪካዊ ሀገር ነው። ደግሞ ለኢትዮጵያውያኖች ያላቸው ክብር ልነግራቸው አልችልም። አቀባበላቸው በቃ ያለውን ቦታ ለማስጎበኘት ያደረጉት ጥረት እጅግ ከፍተኛ ነው። በጣም ደስ ብሎናል። ደስ ይላል። እኛም በጣም ተደስተን እንግዲህ ወደፊት ወደ ሀገራችን ሲመጡ በደስታ እንቀበላቸዋል ብለን በዚሁ መልክ ቆይታ አድርገናል ማለት ነው።